የተሽከርካሪ ባለቤት መሆን ብዙ ኃላፊነት ይጠይቃል። ተሽከርካሪው ደህንነቱ በተጠበቀ ሁኔታ እንዲሰራ ለማድረግ ከማንኛውም ሊከሰቱ የሚችሉ ችግሮች ለማስወገድ በተሽከርካሪው ላይ ያሉት ነገሮች በመደበኛነትና በጥሩ ሁኔታ ላይ መሆናቸውን ማረጋገጥ አስፈላጊ ነው። ዋና ዋና ነገሮች ምንላቸውን አብረን እንመልከት። ዘይት። በመኪናው ውስጥ ያለው ዘይት ሁሉም ነገር ያለ ችግር እንዲሄድ ያደርገዋልና መኪናው ያለ በቂ ዘይት እንደ ልብ መሰራት አይችልም። በቀላሉ ዲፕስቲክን በማውጣት እና ዘይቱን የት እንዳለ በማየት የዘይቱን መጠን ማረጋገጥ ይችላሉ። በዲፕስቲክ ላይ ያለውን የዘይቱን ቀለም ልብ ይበሉ። ጥቁር ወይስ ወርቅ? ጥቁር ከሆነ ለዘይት ለውጥ መኪናውን መውሰድ አለብዎት። በተሽከርካሪው አምራች ወይም መካኒክ በሚሰጠው ሙያዊ ምክር የዘይት ለውጦችን በየጊዜው ያድርጉ። የጎማ ፕሬሸር። በቂ አየር የሌላቸው ጎማዎች በሚያሽከረክሩበት ጊዜ ፍንዳታ ሊያስከትሉ እንደሚችሉ እና ወደ ግጭት ሊመራ እንደሚችል ልንገነዘብ ይገባል። በተጨማሪም በነዳጅ ላይ እና በመኪናው ጉልበት ቅልጥፍና ላይ ተጽዕኖ ያሳድራል። የጎማ ግፊትዎን በየጊዜው መፈተሽ እና ትክክለኛው የጎማ ግፊት መኖሩን ማረጋገጥ ያስፈልጋል። ፍሬን። የብሬክ ፓድስ እያረጁ መሆኑን የሚነግሮትን የሚያንጫጫ ድምፅ እስከሚጮህ ድረስ መጠበቅ አይገባም። ብሬክዎን በመደበኛነት በባለሙያ መፈተሽ የመኪናውን ደህንነትና በመንገድ ላይ ማረጋገጥ ደህንነትዎን ከመጠበቅ ባለፈ በዲስክ ላይም ተጨማሪ ጉዳት ከመከሰት ያድናል። ተመሳሳይ ቪዲዮዎችን ለማግኘት የቲክቶክ አካውንታችንን ፎሎ ያድርጉ። እንዲሁም ሙሉ ቪዲዮዎችን ለማግኘት የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። ሊንኩን ባዮ ላይ ያገኙታል። አፍሪካ አውቶሞቲቭ